ሰላም ሰላም፣ እንዴት ናችሁ? የተወሰነች ግጥም አለችኝ፣ እሷ ላነብላችሁ ነው። ግጥሙ ከሎሬት ጸጋዬ ገብረመድኅን እሳት ወይ አበባ ከሚለው ስርኩት ነው። ርዕሱ እንቅልፉ ነው የሚወስድ ይላል። እሺ ጀምራለሁ። ዝም አልኳቸው ዝም ይበሉኝ፣ ትቼዋለሁ ይተውኝ፣ አልነካቸውም አይንኩኝ ብለህ ተገልለህ ርቀህ እውነት ይተውኛል ብለህ እንዴት ተስፋ ታደርጋለህ? ተስፋ አድርገህስ ምን ልትሆን? ወይስ ተስፋው ምን ሊሆንህ? እንቅልፍ እንጂ የሚያስወስድህ አልጠራቸውም አይጥሩኝ አይንኩኝ ስሜን አያንሱኝ ብለህ እንዴት ትመኛለህ? እንደማይተውህ ስታውቀው የተወጋ በቅቶት ቢተኛ የወጋ መች እንቅልፍ አለው? የጅምሩን ካልጨረሰው የተበደለ ቢችልም ቢሸሸግም ቢደበቅም የበደለ ዝም አይልም። እንዴት አስችሎት ዝም ይበል? ለፍልፎ ከማስለፍለፉ አደል እንዴ እሱ ቤዛ የበደሉ ጥቅሙ ግፉ። ሰላም መንሳት አይደል ትርፉ? ዝምማ ካለ ጉድፈላ ነገር በጤና ሲብላላ እያደር ሲጣራ ዋላ ግፉ ይፋ ይሆናላ። ሰላምማ ከለገሰህ ህመምህ እየታወሰህ ትዝታ እየቀሰቀሰህ የህሊናህ ሚዛን ረግቶ ጉዱ ሁሉ ኩልል ሲል የደፈረሰው ሲያጠልል እግዜር ያሳያችሁ ብለህ ፍረዱኝ ዳኙኝ እንዳትል። ከናካቴው ሳይጨርስህ ምንም ቢሆን ሰላም አይሰጥህ። እሱስ ቢሆን ያለ ተክሉ ያለ ጥንቱ የሰላም ውርስ ከቶ የማያውቀውን ቅርስ ይስጠኝ ብትል የት ይሆናል የጓሮ ጎመን ሲያጠላ አጥፊ ትሉን እንዲያፈላ። ዘበት ነው እና ዘበት ነው ጥረትህ በከንቱ ተስፋ ማድረግህ ላያዋጣ መመኘትህ የሰላም ቅዠት ማየትህ። ምን ልትሆን ምን ሊሆንህ? ይቅርብህ በእኔ ይሆንብህ እንቅልፉ ነው የሚወስድህ።